መድኃኒዓለም እኔም የበለጠ በሀገር ውስጥና በሀገር ውጭ ላይ አስተባብራችኋለሁ። ከዚህ ጥሩ የሆነ ቤተክርስቲያን እንድትሰሩ እግዚአብሔር ይፍቀድላችሁ። የሰጣችሁ ስጦታ እግዚአብሔር ይባርካችሁ። ካህናቱን እዚህ ያላችሁ በፍቅር እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እናንተም ፍቅር ውደዱ። ፍቅር ከእናንተ ይቅደም። ፍቅር ከሌለ ጳጳሱ ዝም፣ ካህኑ ዝም፣ ሁሉም ዝም እያልን ነው። አሁን ቤተክርስቲያናችን አደጋ ውስጥ ላይ እየገባች ግን አሁንም አያሸንፉንም። በመስቀል ኃይል እናሸንፋቸዋለን። ኃይል እግዚአብሔር መስቀላችንን መሳሪያችን ነው። መስቀላችንን ጅራችን ነው። በመስቀል ኃይል ዓለምን ሰላም ይሆናል። አሁንም ሰላም ያደርጋል። እንድትነግዱ ንግዳችሁ ደስ እንዲላችሁ። አሁን እንግዲህ እኔ አሁን ባልናገር አትንገር ብዬ በነግረው አትንገር ብሎ ነገረው። ብዙ መናገር ይችላለሁ፣ የማላውቀው ነገር የለኝም። ነገር ግን ወደ እግዚአብሔር ማመልከቱ ይመልጣል ብዬ ነው የምወስደው። ሕዝባችንን የተጨነቀበት ዘመን፣ ሕዝባችንን ያለቀሰበት ዘመን፣ ኑሮውን የተበላሸበት ዘመን፣ በቤቱ ስንት ቤት እያለቀሰ የሚበላበት ልጆቹ ተቸግሮ እያሉ አምላካችን ሆይ ኢትዮጵያን በምህረትን ተመልከታት። ኢትዮጵያን በምህረትን ተመልከታት። ሕዝቧን ጠብቅልን። በዚህ በአማራ ክልል ያለው ጦርነት አምላካችን ሰላምን አውርድልን። ለሕዝባችን ሰላም ላክልን። የተበተነ ሕዝባችንን ወደ ሀገሩ እንዲመለስ አድርግልን። በሀገራችንን አብበን አፍርተን ሰርተን ልጆቻችን ወልደን ለቁም ነገር አምላካችን ያውቃልን። ስለዚህ ወደ መጠየቅ የምፈልገው ነገር ግን ስለዚህ ኢትዮጵያ ቤተክርስቲያን አባቶች አይናገሩ አቤት ፈሪዎች ለመጥፋት እንዳይመስላችሁ ይወጣቸዋል። ኃይል የእግዚአብሔር ነው። ቤተክርስቲያናችን ኃይል አላት እንዳይመስላችሁ። ዝም ስትል የደከመች ይመስላችኋል እንዳይመስላችሁ። ስለዚህ ሁሉ ለእግዚአብሔር ማሳለፍ ስለሆነ ማድረግ የምችል ንጉሠ ሰማያት መድኃኒዓለም ክርስቶስ ነው። ወደ እሱ እንቅረብ፣ ወደ እሱ እንስገድ። የእሱ ስራውን ይስራ። የነበረ ስራችሁን የነበረ ብዝነሳችሁን እንዲመለስላችሁ ወደ እግዚአብሔር ይፍቀድላችሁ። ኃይለ አጋንንትን ያርቅላችሁ። ይህ ቦታ የበረከት ቦታ፣ ይህ ቦታ የስምምነት ቦታ፣ ይህ ቦታ የመንፈስ ቅዱስ ቦታ ያድርግላችሁ። የተወለዱ ልጆቻችሁ ለቁም ነገር ያውቃላችሁ። የተወለዱ ልጆቻችሁ ለቁም ነገር ያውቃላችሁ። እስቲ ለመድኃኒዓለም እንረዳለን። እስቲ ወድ በአፋችሁ እስቲ እንረዳለን። ወደ ለመድኃኒዓለም እንረዳለን። ሁሉ ነገር እናደርጋለን። እኛ የእሱ ነን። የሰጠንን ለእሱ እንሰጣለን። እግዚአብሔር ጸጋውን ያብዛላችሁ።